ሰላም ጤና ይስጥልን የዘመንና ቴክኖሎጂ ቤተሰቦቻችን እንዴት ከርማችኋል? በዚህም ሳምንት በዘመንና ቴክኖሎጂ ፕሮግራሞቻችን እንደተለመደው ሁሉ አዳዲስ መረጃዎችን እንዲሁም ደግሞ ቁም ነገር ያስጨብጣሉ ያላቸውን ፕሮግራሞች ሁሉ ወደ እናንተ ልናደርስ እነሆ በሰዓታችን ተገኝተናል። ቤቲ ፋንታሁን ነኝ፣ አብራችሁ ቆዩ። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እንደ ስማርት ስልክ ያሉ ዘመናዊ ቴክኖሎጂዎች ከገጠር እስከ ከተማ ድረስ በሰፊው ከመስፋፋታቸው ጋር ተያይዞ በዲጂታል መልኩ የምናገኛቸው አገልግሎቶች እጅጉን እየተበራከቱ መጥተዋል። እንደ አብነት ለማንሳት ደግሞ ከዚህ ቀደም መጽሐፍትን ለማንበብ ወይም ደግሞ ልዩ ልዩ የድምጽና የቪዲዮ ስራዎችን ለማግኘት ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሱ መግዛት የግድ ይለን ነበር። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እንደ ስማርት ስልክ ያሉ ዘመናዊ ቴክኖሎጂዎች ከገጠር እስከ ከተማ ድረስ በስፋት ከመስፋፋታቸው ጋር ተያይዞ በዲጂታል መልኩ የምናገኛቸው አገልግሎቶችም እንዲሁ እየተበራከቱ መጥተዋል። እንደ አብነት ለማንሳት ደግሞ ከዚህ ቀደም መጽሐፍትን ለማንበብ ወይም ደግሞ ልዩ ልዩ የድምጽና የቪዲዮ ስራዎችን ለማግኘት ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሱ አገልግሎቶችን መግዛት የግድ ይለን ነበር። ዲጂታል ቴክኖሎጂ ደግሞ ይህንን በማስቀረት የፈለግናቸውን አገልግሎቶች በሙሉ ከቤታችን ሳንወጣ እንድናገኝ አስችሎናል። ዩስክራይብ የተሰኘው የዲጂታል ላይብረሪና የስትሪሚንግ አገልግሎት ደግሞ ለዚህ ዋነኛው ምስክር ሊባል ይችላል። ዩስክራይብ በዓለም አቀፍ ደረጃ ረዘም ላለ ጊዜ አገልግሎት ሲሰጥ የቆየ ቢሆንም በሀገራችን ኢትዮጵያ ግን በቅርቡ ነው ስራ የጀመረው። ለመሆኑ ዩስክራይብ ምንድነው? ተጠቃሚዎችስ ከዩስክራይብ ምን አይነት አገልግሎቶችን ሊያገኙ ይችላሉ የሚለውንና እንዲሁም ደግሞ ሌሎች ጥያቄዎችን ሊመልስ የሚችል ፕሮግራም በተከታይ ወደ እናንተ እናደርሳለን። ተመልሼ እመጣለሁ። በያላችሁበት መልካም ጊዜ። ኢትዮ ቴሌኮም በርካታ የደንበኞቻችን ላይፍ ስታይላቸውን ሊያዘመንላቸው የሚችሉ የተለያዩ ሰርቪሶችን እያቀረበ ይገኛል። በቅርቡ ደግሞ ዩስክራይብ የተሰኘ የዲጂታል ላይብራሪ እና ስትሪሚንግ ፕላትፎርም በቅርቡ ለደንበኞች አድርሰዋል። ዩስክራይብ ከ1 ሚሊዮን በላይ ኢንተርናሽናል ዓለም አቀፋዊ የሆኑ የዲጂታል ላይብራሪ እና የስትሪሚንግ ኮንተንቶችን የያዘ ነው። በተለያዩ ቋንቋዎች ከ1 ሚሊዮን በላይ የሚሆኑ መጽሐፍቶችን፣ አውዲዮ ቡኮችን፣ ኢቡኮችን፣ ፖድካስቶችን፣ ለኤዱኬሽናል አገልግሎት የሚውሉ ሊትሬቸሮችን የያዘ ፕላትፎርም ነው። የዩስክራይብ ፕላትፎርም በተለያዩ ኢንተርናሽናል ቋንቋዎች ነው ለጊዜው ያለው። በእንግሊዝኛ፣ በስፓኒሽ፣ በፍሬንች እና በአረቢክ የተጻፉ ኢንተርናሽናል የሆኑ ከ1 ሚሊዮን በላይ ይዘቶችን ያካተተ ነው። ቀጣይ ያው እነዚህ ኮንተንቶች ላይ ያሉት ስለ ኢትዮጵያ የተጻፉ በተለያዩ ቋንቋዎች የተጻፉ መጽሐፍቶች ይገኙበታል። ቀጣይ ሎካላይዝድ የሆኑ የሀገር ውስጥ ቋንቋዎችን በሀገር ውስጥ ቋንቋ የተጻፉትን በማስገባት አገልግሎቱን ለማስፋት አቅደናል። ለደንበኞቻችን በርካታ ጥቅሞችን ይዞ የመጣ የፕላትፎርም ነው። ደንበኞች ስማርትፎናቸውን ወይም ታብሌታቸውን በመጠቀም ካሉበት ቦታ ሆነው ዓለም አቀፍ የሆኑ ፕሪሚየም የሆኑ የኢቡኮችን፣ አውዲዮ ቡኮችን፣ ፖድካስቶችን እንዲሁም ለትምህርት የሚያገለግሉ የተለያዩ ሊትሬቸሮችን እና ሪሰርቾችን ከአንድ አፕሊኬሽን ወይም ከአንድ ፕላትፎርም ላይ አክሰስ ማድረግ የሚችልበትን እድል ይዘንለት መጥተናል ለደንበኛ። ደንበኞች አገልግሎትን በተለያየ አማራጭ ማግኘት ይችላሉ። ወደ 6446 ለዕለታዊ ምዝገባ 1 ቁጥርን በመላክ ለሳምንታዊ ምዝገባ 2 ቁጥርን በመላክ መመዝገብ ይችላሉ። ዕለታዊ 8 ብር ሲሆን ሳምንታዊ ደግሞ 30 ብር ያስከፍላቸዋል ማለት ነው። ይህ ክፍያ ፕላትፎርሙ ላይ ያለውን አጠቃላይ ከ1 ሚሊዮን በላይ የሚሆነውን ኮንተንት አክሰስ የማድረግ ወይም የመጠቀም እድል ለደንበኞች ይሰጣቸዋል። አንዴ በከፈሉት ፕላትፎርሙ ላይ ያለውን በአሁኑ ሰዓት ያሉትን ከ1 ሚሊዮን በላይ የሚሆኑትን ኮንተንቶችን ደንበኛው ፉል አክሰስ ይሰጠዋል፣ ሙሉ መዳረሻ ይሰጠዋል። የፈለገውን መጽሐፍ ማንበብ፣ የፈለገውን ኦዲዮ ማዳመጥ፣ በድምጽ የተቀረጹ መጽሐፎችን ማዳመጥ፣ የተለያዩ ሊትሬቸሮችን ማንበብ፣ ሪፈረንሶች አሉ እዛ ላይ በጣም ከ900 ሺህ በላይ የሚሆኑ ሪፈረንሶች አሉ። ለኤዱኬሽናል የሚያገለግሉ ለተለያየ ነገር የሚያገለግሉ ሪሰርቾች አሉ። እነሱን አክሰስ ማድረግ ይችላል። ኢትዮ ቴሌኮም ይህን አገልግሎት ለደንበኞች ለማድረስ ምን አነሳሳው ስንል አንደኛው ደንበኞች በአሁኑ ሰዓት ኮንቪኒየንት የሆነ ሰርቪስን የመፈለግ ፍላጎታቸው በጣም እየጨመረ መጥተዋል። ከፍተኛ የሆነ ያንግ ወይም የወጣት ከስተመሮች አለን ወይም ፖፑሌሽን አለን። ኤዱኬሽናል የሆኑ ኮንተንቶችን እንዲሁም ዲጂታል ላይብራሪ አክሰስ የሚያደርጉበትን ፕላትፎርም ፍላጎት እየጨመረ መጥቷል። በተጨማሪም ኢትዮ ቴሌኮም ከፍተኛ የሆነ ከ40 ሚሊዮን በላይ የስማርትፎን ዩዘሮች አሉ። እነዚህን ስማርትፎን ዩዘሮችን በቀላሉ እንደዚህ አይነት ዲጂታል የሆኑ ሰርቪሶችን በማምጣት ተደራሽ ማድረግ የሚያስችልበት መንገድ ስላለ በዚህና በተለያዩ የደንበኞቻችን የዲጂታል ሰርቪሶችን
የመፈለግ መጠናቸው እየጨመረ መምጣቱ ይህንን አገልግሎት ይዞላቸው ነው። ዩስክራይብን ከሌሎች ሰርቪሶች አሁን ገበያ ላይ ካሉ ወይም ደንበኞቻችን አክሰስ እያደረጓቸው ከሚገኙ ሰርቪሶች ወይም ሌሎች ዲጂታል ላይብራሪዎች በምን ይለያል ካልን አንደኛ ዓለም አቀፋዊ ወይም ኢንተርናሽናል የሆኑ ፕሪሚየም የሆኑ ኮንተንቶች ወይም በዶላር ከፍለው ሊያገኟቸው የሚችለውን ፕሪሚየም የሆኑ ኮንተንቶችን ወይም መጽሐፍትን እና እዛ ፕላትፎርም ላይ ያሉ ከ1 ሚሊዮን በላይ ሪፈረንሶችን ደንበኞች በሰብስክሪፕሽን ቤዝድ በሆነ መንገድ በቀላሉ አክሰስ ማድረግ የሚችሉበትን እድል ይፈጥርላቸዋል። ዲጂታል የሆነች ኢትዮጵያን ለመፍጠር በሚደረግ ሂደት ውስጥ እንደዚህ አይነት የዲጂታል ኮንተንት ፕላትፎርም ያላቸው ሰርቪሶችን ይዘው መምጣት ደንበኞች ዲጂታሊ የተለያዩ ሰርቪሶችን አክሰስ እንዲያደርጉ ያስችላቸዋል። ወደ ደንበኞቻችን ኢትዮ ቴሌኮም ዩስክራይብ የተሰኘ የዲጂታል ላይብራሪ እና ስትሪሚንግ አገልግሎትን በመጠቀም ላይፍ ስታይላችሁን እንድታዘምኑ ጋብዛቸው።